ሁሉንም ትቶ ሌላ አዲስ ህይወት ጀመረ። ይሻለዋል የሆነት እዚህ ግባ እዛ ግባ ተብሎ በሁለቱም ቦታ የሆነ እንዴት ነው እንደ ቃቃ ጨዋታ ማለት ነው። አረጉት እኮ ልጁ ማለት ነው። እንግዲህ በአዲስ ነገር መጥቷል። እልል ብላችሁ ተቀበሉት። እነሱ ቢቀሩ ሌላ ጀምራለሁ፣ ሌላ ህይወት ጀምራለሁ፣ ሌላ ሴት አመጣለሁ በሚል አስተሳሰብ በአዲስ ነገር ከሌላ ሴት ጋር መጥቷል ማለት ነው። አዲስ ህይወት እንግዲህ ማን እንደሆነች ባናቅም ወገቧን፣ ሼፕዋን፣ ጸጉሯን አይተናል። ማን እንደሆነች ደግሞ ሳሉ እናንተ እንግዲህ ሙሉ ለሙሉ አለቅላችሁም ዘስፔንስ ላርጋችሁ ብለዋል ማለት ነው። ሰላም ጤና ስጥልኝ የፉዬ ገላ ቤተሰቦች እንዴት ናችሁ? ቤተሰቦች ሁላችሁንም ሰላም ብያለሁ። የእውነት ከተገናኘን ሎንግ ታይም በጣም ረጅም ጊዜ ቻናሌንም ሞቷል። እስኪ ሰብስክራይብ አድርጉኝና ሼር አድርጉልኝ። የእውነት በጣም አስጠልቶኝ ማለት ነው። አስጠልቶኝ ማለት ተመሳሳይ ድራማ ነገሮች ስለሆኑ እኔ ደግሞ ይጨንቀኛል። እነዚያ ነገር ላይ ቸክሎ መስራት አልወድም እንደ ዩቱበሮቹ ማለት ነውና ሁሌ አንድ ነገር ሁሌ ተመሳሳይ ነገር አልወድም። ኤኒሃው ግን በሰሞኑ ጉዳይ እኔ ሀሳብን መስጠት አልፈለግኩም። ምክንያቱም እኔ አልወድም እንደዚህ አይነት ነገር ሁሌ አንድ አይነት። ልጆቹ ደግሞ አይሰለቻቸውም እና ሰው ኦዲየንስ ይሰለቸዋል። ኦዲየንስ ክብር ምናምን ስለሌላቸው እኔም እንደነሱ መሆን የለብኝም እንጂ የሁሉ ድራማዎች ቪዲዮዎቻቸው በነገራችን ላይ አያለው። እያንዳንዱን ቪዲዮ እያየው ነበረ ግን በቃ የሆነ ነገር ተሰርቶበታል የሆነ ነገር ሆነ ምናምን በሚለው ፓርት ላይ ነው እኔ ያቆምኩት ቪዲዮ መስራት ማለት ነውና እኔው ግን ታርቀው ነበር ከሩታ ጋር። አሁንም የእነሱ መታረቅ ግን መቼ እንደሆነ የምር የሚታረቁት እኔ ራሱ ናፍቆኛል ማለት ነው። ወይ ከሄርሜላ ጋር አይሆንም ወይ ከሩታ ጋር አይሆንም። በቃ ፈተዋት፣ አገባዋት፣ የሆነ ነገር ተሰራብኝ፣ ሄርሚ ጋር ሆንኩኝ፣ ገለመኔ በሚል አንድ አመት ሙሉ ቤተሰብ አንድ አመት የዛሬ አመት ራሱ አለፈው። ረመዳን ሄዱ ዱባይ፣ ከዱባይ ተመለሱ። በቃ አመቱን ሙሉ ጭቅጭቅ ነው። ልዑል ነው አይደል የሚባለው የአብርሽ ልጅ። የእሱ ልጅ ከመምጣቱ በፊት የጀመረ ጭቅጭቅ እስካሁን ማቆሚያ የለውም እና ስንቱ አግብቶ ስንቱ ወልደዋል፣ ስንቱም ተፋቷል በእነሱ ጭቅጭቅ መሀል ማለት ነውና መቼ እንደሚያቆሙ እኔ አላቅም። የእውነት ግን እኔ ሰልችቶኝ ነው የተውኩት ዩቲዩብ ማለት ነው። ማለት አዲስ ነገር የለም። አዲስ ነገር ስለሌለ መስራት አልፈለግኩም። እኔ ደግሞ ሁሌ ተመሳሳይ ነገር ማቅረብ አልፈልግም። ስደት ስትኖሩ ቤተሰቦች ታውቃላችሁ፣ እንደዚህ አይነት ነገር ላይ ከሰራችሁ እንጂ በራሳችሁ አይዲያ ምንም የሚያሰራችሁ ነገር የለም። መዳን ቤት ተቀምጣችሁ ምን ልሰርፉ ትችላላችሁ? እንደዚህ አይነት ነገር እነሱ በሚያመጡልን አይዲያዎች ነው ሀሳብ መስጠት የምንችለው። ኢትዮጵያ ግን ስንገባ በራሳችን በተለያዩ ነገሮች እየመጣን የቀን ውሏችንም እየሰራን ቢሆን ቪዲዮ እንለቃለን። ግን አሁን ያለንበት ግን ኮንዲሽን ለዛ አያመችም ማለት ነውና አብርሽና ሩታ በቃ ከቤተሰብም ከምንም በላይ ሆኗል። እንደውም አሁን በጣም ትልልቅ ሰዎች እነሱ ላይ ኮሜንት እየሰጡ ነው። በነገር የማልጠብቃቸው ሰዎች እንቃል ራሱ ዩቱበሮች ናቸው እና በክብር ጉዳይ የቤተሰብ ክብር፣ የራስ ክብር የሚለው ላይ ሀሳብ እየሰጡ ያው እና አብርሽን እየተናገሩ እንደሆነ ነው የተረዳሁት። አብዛኛውም ሰው ሜንሽን ያደረገው የእነ አብርሽና የሩታ ፎቶ ነው ማለት ቪዲዮ እነሱን የተመለከተ ብር ማግኘት ካለባችሁ በወር አሉ እኮ $10,000 ድረስ መስራት ትችላላችሁ። ክብራችሁን ዝቅ አርጋችሁ ምናምን ቤተሰባችሁን ክብር ሳትጠብቁ የምትሰሩ ከሆነ ኖርማል ነው፣ ብር ማግኘት ይቻላል። ግን ያ አይደለም ዋናው ነገር ፖይንቱ መሆን ያለበት በሚል የተለያየ ሀሳብ እየሰጡ ነበርና ዩቲዩብ እውነት ነው። ለክብራችሁ ማትጨነቁ ከሆነ እንደፈለጋችሁ የምትጨማለቁ ከሆነ ብር ይሰጣችኋል። ዩቲዩብ ላይ ከሰራችሁ በጣም አረብ ሀገር ሰርተን ከምናጠው መጣው በላይ ደሞዝተኛ ትሆናላችሁ። ግን ክብራችሁ መጣል መቻል አለባችሁ እንደዚህ አይነት ደሞዞችን ለማግኘት ና አሁን ያሉበትን መንገድና እነሱን እንትን ማድረግ ይቻላል እኮ ማየት ይቻላል ነው። አሁንና አብርሽ ሩታ በፊት የጋሽዬና የነ አብርሽ ፎቶ ሜንሽን እያደረጉ ሰው ግን በስማ በጣም ከባድ ነው የእውነት። የኛ ሰው ከያዘ ማይለቅ